እናንተ ድሃ ወይስ ሀብታም ናችሁ? ብዙ ጊዜ ድሃ ሰው ከገንዘብ እጥረት ይልቅ በአመለካከትና በአስተሳሰብ እጥረት ይገለጻል። ለማንኛውም በግልጽ የተቀመጡ 4 የድሃ ሰው ምልክቶችን ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳትረሱ። አንደኛ፣ ገንዘብን በአግባቡ አለመያዝ። ድሃ ሰው የሚያገኘውን ገቢ ወይም ገንዘብ ያለምንም ስስት የወደፊት ወጪዎችን ሳያስብ ለጊዜያዊ ጥቅሞች ሙሉ በሙሉ ያጠፋና በወሩ መጨረሻ ኪሳራ ያጋጥመዋል። ለምሳሌ 10,000 ብር ቢያገኝም ለሱስ፣ ለመጠጥ፣ ሰዎችን ለመጋበዝ፣ ጾታዊ ግንኙነት ለማድረግ ወዘተ ለሚወጡ ወጪዎች መክፈል አይገደውም። ነገር ግን ለአደጋ ጊዜ ወይም ለወደፊት እቅድ ገንዘብ ማስቀመጥ ደስ አይለውም። ሁለተኛ፣ ራስን ለማሳደግ አለመሞከር ወይም ጥረት አለማድረግ። ድሃ ሰው ክህሎቱን ወይም ዕውቀቱን ለማሳደግ ጥረት አያደርግም። አዳዲስ ስራዎችን ለመጀመር ይፈራል ወይም አይቻልም ብሎ ማሰላሰል ያበዛል። ለምሳሌ ሁልጊዜ የሚያውቀውን ስራ ብቻ ይጠብቃል። የተሻለ ዕድል ለማግኘት አይሞክርም። 10,000 ደሞዝተኛ ከሆነ ያችን በየወሩ እየጠበቀ ይበላል እንጂ ትንሽ ንግድ እንኳን መጀመር ይፈራል። ሶስተኛ፣ የአእምሮና የስሜት እስራት ይታይበታል። ድሃ ሰው ለእኔ አይቻልም፣ እኔ ድሃ ነኝ የሚለውን እምነት በቃሉና በተግባር ያረጋግጣል። የተቸገሩትን በሚችለው መጠን ከመርዳት ይልቅ በሌሎች ላይ ይቀናል። ለምሳሌ የሚያውቃቸው ሰዎች በስራቸው ቢሳካላቸው ከመደሰት ይልቅ ቅናት ይሰማዋል። አራተኛ፣ በዕዳ ውስጥ መኖር ወይም ብድር ማብዛት። ድሃ ሰው ሰርቶ ከማግኘት ይልቅ በየጊዜው እየተበደረ አንድን ዕዳ በመክፈል ሌላ ዕዳ ይፈጥራል። ለምሳሌ በወር ገቢ ያላቸው ሰዎች ገንዘብ ይበደሩና በወር ከሚያገኙት ገቢ ብድራቸውን ከፍለው ድጋሚ ይበደራሉ። ሙሉ ሕይወታቸው የሰው ፊት ማየት፣ መሸማቀቅና መበደር ይሆናል። ልብ እንድትሉት የተፈለገው ነገር ድህነትን ለመግለጽ የተሞከረው ከአስተሳሰብ አንጻር እንጂ በተፈጥሮ ከሚከሰት የገንዘብ እጥረት አንጻር አይደለም። ምክንያቱም ድሃን ከሀብታም ጋር የምናወዳድርበት መለኪያ ቁስ ወይም መሳሪያ የለም። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ሐሳባችሁን ከስር አስቀምጡና ሼር አድርጉት። አመሰግናለሁ።